ኦኬ ውድ ተመልካቾቼ ዛሬ አሁን ደግሞ ለየት ባለ መንገድ ማሳየት የፈለኳችሁ ነገር ቢኖር ምንድነው ለአንድ ኤሌክትሪሻን የሚያስፈልጉ ሙሉም ባይሆን በክፍል የሚያስፈልጉ ቱሎችን የሃንድ ቱሎችን አሳያለሁኝ ማለት የሚጠቀማቸውን እቃዎችን አሳያለሁ ማለት ነው። በአጭር ሰዓት ላይ ለግንዛቤ ያህል ነው። አንድ ኤሌክትሪሻን ወይም አንድ ማብራት ባለሙያ መጠቀም ከሚችልባቸው ነገሮች አንዳንዶቹ የተኛዎቹ ናቸው ሲባል በአጭር መንገድ አሳያችኋለሁ። የኛውን እንደምታዩ ይሄ የድሪል ባግ ነው፣ ድሪል ማስቀመጫ ነው። ይሄኛው ነው። አንደኛው እንደምታዩት ድሪል ያስፈልገዋል። ድሪል ማለት ለተለያዩ ነገሮች ለመፍታት፣ ለማሰር፣ ለመበርበር እንደገና ብዙ ነገሮችን ለመጠቀም እንጠቅም የኤሌክትሪክ ድሪል ነው። እሱ አንደኛው ነው። ሌላው ደግሞ በእርግጥ አንድን ኤሌክትሪሻን የሚያስብለው ነገር አንዱ ቢኖር ከእውቀት ሌላ ይሄ ኮምቢኔሽን ፕሌየር ይባላል። ፒንሳ፣ መደበኛው ፒንሳ ያስፈልጋል። ፒንሳ አንድን ሰው ኤሌክትሪሻን ሊያስብል ከሚችለው ነገር አንዱ ፒንሳ ሊኖረው ይገባል። ሌላው ደግሞ ሎንግ ኖዝ ፕሌየር ይባላል። አሁን ይሄና ይሄ ልዩነት አላቸው። ይሄ ሎንግ ኖዝ ፕሌየር ነው። ይሄኛው ገብቶ መስራት የማይችልበትን ጠባብ ቦታም ሆነ ገብቶ የመስራት እንትን አለው ማለት ነው። ስለዚህ ሎንግ ኖዝ ፕሌየር የተባለበት ረጅም አፍንጫ ያለው ፕሌየር ማለት ነው። ለምሳሌ ምን አይነት ቦታ ይሰራል ብለን ብናስብ ለምሳሌ እዚች ውስጥ የሆነ ነገር መስራት ብንፈልግ ይሄ መግባት ድሪል እንኳን ይሄኛው ወደ ቀዳዳ ጎርደድ ያለበት ምናምን ቦታ ላይ ገብቶ የመስራት ነገር አለው። ይሄኛው ደግሞ በነገራችን ላይ በዚሁ ላስተዋውቃችሁ፣ ይሄ ማለት ስፖት ዘመናዊ ስፖት ያ ማለት የዚችኛዋ የነዚህ እንትን ላይ ቦርድ ላይ ኮርኒስ ቦርድ ላይ ቀዳዳ የሚያወጣ ማለት ነው። ይሄ 35 ሚሊ ይባላል። 35 ሚሊ ነው። ከዛ በዚህ ነው የሚገባው። በኤሌክትሪክ ሲስተም በዚህ ይገጠማል። በዚህ ገብቶ ከዛ በኋላ በዚህ እየተሽከረከረ መብሳት የሚችል የስፖት መብሻ ነው። ቦታ መብሻ ነው። ሌላው ይህ ሀመር ነው። ትንሹ አጭሩ የኤሌክትሪሻን መዶሻ ነው። ቀለል ያለ ነው። እሱን መጠቀም ይችላል። እሺ ሌላው ደግሞ ፕሌየሮች ናቸው። ብዙ አይነቶች አሉ። ፍላት፣ ፊሊፕስ የሚባሉ አሜሪካን ካቻቢቴ ይባላሉ በሌላ ቃል፣ ጠፍጣፋ ይባላሉ። እነዚህ ታይፕስ ኦፍ ፕሌየር ናቸው። ይሄ ቴስት ላይት ነው። ይሄ ደግሞ በድንጋይ በደም የሚሰራ ቴስት ላይት ነው። ይሄ ደግሞ ቴስት ላይት ሳይሆን ትንሽዬዋ ካቻቢቴ ነች። ሁለቱንም ፍላትንም ፊሊፕስንም መስራት የሚችል ነው። ከዛ ይሄ ሁለቱም ኖርማል አሜሪካን እና ጠፍጣፋ የሚሰሩ ናቸው ማለት ነው። ይሄኛውም እንደዛው። ሌላው ፑንታ የሚባሉ ነገሮች አሉ። የፑንታ ድሪል መቀየሪያ ጫፍ ማለት ነው። በየቁጥሮቹ ይለያያሉ። ይሄ 6 ቁጥር ነው። ይሄ 8 ቁጥር ነው። የፈለግነው ማሰር የምንችል ነው። ለምሳሌ እዚህ ጋር ቢቴም አለ 6 ቁጥር። ከዛ በኋላ ፉሸር የሚባልም ነገር አለ። በዚህኛዋ አሁን ይሄ 6 ቁጥር ነው ብያቸዋለሁ። በዚህ ድሪል አስገብተን በዚህ አስረን በስተን ከዛ መልሰን ቦታዎችን ሰክተን በዚህ ደግሞ 6 ቁጥር መጠቀም እንችላለን ማለት ነው። በዚህኛዋ ይታሰራል ማለት ነው። ለነዚህ የሚጠቅም ነው። ሌላው እንደምታዩት እዚህ ጋር መፍቻ አለ። ፍላት ነው። ማሰር የሚችል የሆነ ብሎኖችን ማሰር የሚችል እዚህ ጋር አስገብተን ብሎንን መፍታት ሆነ እንትን ማድረግ
መብሳት ሳይሆን ማሰር የሚችል ፍላቱ ነው። ፍላት ድራይቨር ነው። ፊሊፕስም ደግሞ ከዚህ ከራሱ መጠቀም እንችላለን። ይሄንን አውጥተን ለዚህ አስገብተን አስረን ፊሊፕሱን መጠቀም እንችላለን ማለት ነው። ሌላው ይሄ ያው አጭር እንትን ነው፣ ቺዝልስ ይባላል። መብሻ ነው። አስፈላጊ ከሆነ ያው ኤሌክትሪሻን በመደበኛነት አስፈላጊ ነው ተብሎ ስለሚታመን። ሌላው እነዚህ ናቸው። የነዚህ በጣም ብዙ እንትኖች አሉ። ቅድም እንዳልኩት ብዙ አይነት የመፍቻ አይነቶች ናቸው። በጣም ብዙ አይነት ማለት ነው። እስከ 10 ከዛ በላይ ናቸው። የሚያገለግለውም በዚህ ነው። ለምሳሌ እንዲህ ይሆናል፣ እንዲህ ይሆናል። ከዛ ባሳያችሁ ደስ ይለኛል በአጭር መልክ። ድሪል በነገራችን ላይ ሁሉንም አገልግሎት መስራት ይችላል። ሁሉንም ታይፑ በጣም ብዙ ነው ማለት ነው። በጣም ብዙ ነው። አይታችኋል። አሁን እቺን አስገብተን የሆነ ብሎን ማሰር እንችላለን። ከዛ እንደዚሁ ይሄ ብዙ አይነት ነው። እስከ 1 2 3 4 5 6 7 8 አካባቢ አለ። ይሄኛውን ራሱን ሁሉ ቅድም እንዳልኩት ማሰር ይቻላል ማለት ነው። በዚህ ነገር ማሰር እንችላለን። ከዛ ሌላው ደግሞ ዛጎናል የሚባሉ መፍቻዎች አሉ። ዛጎናል ይባላሉ እነዚህ ማለት ነው። እነዚህ አንዳንድ ቦታዎች ከውጭ የሚመጡ እቃዎች ምናምን በካቻ ቤቴ ኖርማል አይፈቱም። በእነዚህ ዛጎናል በሚባሉ በእነዚህ መፍቻዎች ናቸው የሚፈታው። ስለዚህ ለነዚህ ያስፈልጋል። ይሄ ደግሞ ሬንቾች ናቸው። 10 11 እና 14 15 ቁጥር ናቸው። ሌላው ይሄ ደግሞ መስቀለኛ መፍቻ ነው። ከ8 ጀምሮ 8 10 12 አለ። ሌላው እዚህ ጋር የቀረ ነገር ይሄ ደግሞ በዚህ በሃመር መጠቀም የምንችል ነው። የሆነ ነገር ቢያስቸግረን በዚህ እየመታን መቆርቆሮና እንትን ማድረግ እንችላለን። ይሄኛው ብዙም ለኤሌክትሪሻን ባያስፈልግ ቱል ነው። ስታፕላየር ነው። የዚህ ሽቦ እዚህ ጋር አለ። ሌላው ይሄኛውን ተመልከቱ። ቅድም እንዳልኩት እዚህ ላይ እያስገባን መጠቀም የምንችል ማለት ነው። አሁንም ይሄ የዛጎናል አይነቶች ናቸው። ከ0 ቁጥር አንስቶ አለ። በእርግጥ ከ2 ቁጥር አንስቶ አለ። ከ2 እስከ 6 ቁጥር ያለው ዛጎናል አይነቶች ናቸው። ከዛ አንደኛውን ለምሳሌ 2 ቁጥር ብንፈልግ እቺን አውጥተን እዚህ ጋር እንዲያስገብተን መፍታት ሆነ ማሰር እንችላለን። አሁን ይሄ ወደ ቀኝ ሲሽከረከር እያሰረ ነው። እዚች ጋር ሲንቀይር ደግሞ ወደ ግራ ይፈታልናል ማለት ነው። ይሄንን አይታችሁ እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ፕላስተር አለ። በነገራችን ላይ እዚህ ጋር ደግሞ ለኤሌክትሪሻን የሚያስፈልግ ዌልዲንግ ሶልደሪንግ አለ። አንድ ነገር እንትን ማለት ይችላል። እዚህ ጋር ደግሞ ሊድ አለ። አንዳንድ ኤሌክትሮኒክስ የሆኑ ነገሮችን ለመጠቀም ቢፈልግ በእንዲህ ሁኔታ መስራት ይችላል። ቱል ነው። ያው ይሄ ደግሞ ለአንድ ኤሌክትሪሻን ያስፈልጋል። ሄልሜት ነው። ከላይ በኩል የሚመጡ አንዳንድ ኮንስትራክሽን ወርክ ኤሪያ ላይ ከሚገጥሙ እንትኖች ሊከላከል የሚችል ነው። በነገራችን ላይ ለቤተሰቤ ማለት ለዩቲዩብ ቻናሌ አዲስ የሆናችሁ ቤተሰብ ለመሆን ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ከዚህ ደግሞ ወደ ስራ ወደ ወርክሾፕ ወደ ሳይት በሚሆንበት ሰዓት ላይ ብዙ የስራ አይነቶችን ማሳያችሁ ይሆናልኝ እና አይታችሁ እንደምትወዱ ተስፋ አደርጋለሁ። በጣም ጥሩ ጊዜ ነው። አዲስ እቃ ሊሆንባችሁ የሚችልባችሁ ሰዎች ካላችሁ ደግሞ እንዳሳያችሁ ኮሜንት ሰሌዳ ላይ አስቀምጡልኝ። መልካም ጊዜ